ሰላም ሰላም በተለያየ ዓለም ላይ ሆናችሁ ይህንን ፕሮግራም የምትከታተሉ ኢትዮጵያውያን ኤርትራውያን እግዚአብሔር ሰላም ለእናንተ ይሁን። ይህ ፕሮግራም የተደበቁ እውነቶች በሚል ርዕስ እየተዘጋጀ ወደ እናንተ የሚቀርብ ፕሮግራም ነው። በዚህ ፕሮግራም የተለያዩ ሀሳቦችን በማንሳት ፖለቲካዊ ሊሆን ይችላል፣ መንፈሳዊ ሊሆን ይችላል፣ ወቅታዊ የሆኑ ነገሮችን በማንሳት ወደ እናንተ የማናደርሰው። ስለዚህ ዛሬ በመካከላችን አንድ እንግዳ አለ፣ ወንድማችን አለ። ራሱን በኋላ ያስተዋውቃል። እኔ ናትናኤል ዳታ እባላለሁ። ስለዚህ ዛሬ የመረጥነው ርዕስ አለ፣ ለመወያያ ብለን የመረጥነው ርዕስ አለ። አስተማሪ ይሆናል ብለን ስላሰብን ወቅታዊ ነገር ነውና ቅዱሳን ሌቦች በሚል ርዕስ ነው እንድንወያይ የተዘጋጀ ነው። ስለዚህ ቅዱሳን ሌቦች ማለት ምን ማለት ነው የሚለውን አንድ ባንድ መሀል ላይ ስንወያይ ይገባችኋል። እስከዛ ድረስ በደንብ በጥሞና እንድትከታተሉን እንጋብዛችኋለን። ወንድማችን ስሙን በማስተዋወቅ ይጀምራል። መልካም አመሰግናለሁ። እንግዲህ እኔ ጥላሁን ሁሴን እባላለሁ። ሀሳብ ላይ እንድንወያይ ደግሞ ስለጋበዝከኝ በጣም አመሰግናለሁ። ደስተኛ ነኝ። ምክንያቱም ሀሳብ ላይ ማውራት በጣም አስፈላጊ ነው ብዬ ስለማስብ በዚህ ሰዓት ላይ ተሰብስበን ስለ ሰው በምናወራበት፣ ስለ ህንፃ በምናወራበት ሀሳብ ላይ ከፍ ባለ ሁኔታ ደግሞ ማውራቱ ጥሩ ነገር ነው ብዬ ነው ማስበው። ገና ስትሆን ስለ ሰዎች ታወራለህ፣ ብዙ ጊዜ ከፍ ስትል ስለ ሀሳብ ታወራለህ። ከዛ ስለ ፈጠራ ደግሞ እያወራ ነው የምትመጣውና ቢያንስ መሀል ላይ ያለ ጉዳይ ይዘህ ስለቀረብ ደስተኛ ነኝ። ከልብ አመሰግናለሁ። በእውነት በዚህ ሀሳብ እንወያይ ብዬ ሀሳቡን ስነግርህ ፈቃደኛ ሆነህ ስለመጣ ከልብ እናመሰግናለን። ሌላ ጊዜም እንጋብዛለን። ደስ ይለኛል። ሁሌም አለው። እሺ፣ አመሰግናለሁ። ወደ ሀሳባችን ስንመጣ አሁን ያለንበት ዘመን የመጨረሻው ዘመን ላይ ያለ ነው። ሁሉ ነገር መጽሐፍ ቅዱስ እንደሚል ትንቢቶች ሁሉ ተፈጽመው፣ መጽሐፍ ቅዱስ ላይ ያሉት ትንቢቶች ተፈጽመው ኢየሱስ ክርስቶስ በደጅ እንደቀረበ ምልክቶች ይናገራሉ። ስለዚህ በዚህ በመጨረሻ ላይ ያለን ሰዎች መንቃት እንዳለን ከምንድን ነው የምንነቃው ብለን ስናይ መጽሐፍ ቅዱስ በመጨረሻው ዘመን ይላል። ደቀ መዛሙርቶቹ ስለ መምጣት ምልክቱ ምንድን ነው ብሎ ማቴዎስ ወንጌል ላይ 24 ላይ እስቲ ስለ መምጣትህና ስለ መጨረሻው ምልክት ምንድን ነው ብለው ኢየሱስን ሲጠይቁት ኢየሱስ ክርስቶስ ከተናገራቸው ንግግሮች ውስጥ አንዱ ምንድን ነው? በስሜ ሐሰተኛ ክርስቶሶች ይነሳል ብሎ ተናግሯል። ኢየሱስ ክርስቶስ በመጨረሻው ዘመን ከምልክቶቹ አንዱ ምንድን ነው? ሐሰተኛ ክርስቶሶች እንደሚነሱ ተናግሯል። ሐሰተኛ ክርስቶሶች የሚለውን ነገር ደግሞ እኔ እንደተረዳሁት ክርስቶስ ማለት ሐሰተኛ ክርስቶሶች ይነሳሉ ነው ያለው ኢየሱስ ክርስቶስ። እና ሐሰተኛ ክርስቶስ ይነሳሉ ሲል እውነተኛ ክርስቶስ አለ። ይህ ሐሰተኛ ክርስቶስ የሚለው እውነትን የሚደብቁ፣ እውነትን የሚያጣምሙ ግን እውነት የሚመስሉ ግን ሐሰት እውነት የሚመስሉ እውነትን ደብቀው ሐሰትን የሚገልጡ ክርስቶሶች ይነሳሉ ማለት። ይህ ክርስቶስ የሚለው የስሙ ትርጉም ብዙ ትርጉሞች አሉት። ክርስቶስ ማለት መሲህ ነው፣ አዳኝ ነው፣ ነብይ ነው ክርስቶስ ማለት እና ብዙ የክርስቶስ ስም ትርጉሞች አሉ። ከዛ ውስጥ አንዱ ምንድነው? የክርስቶስ የስሙ ትርጉም አዳኝ ማለት ነው። እኚህም ሐሰተኛ አዳኞች ናቸው እና ኢየሱስ ክርስቶስ ሐሰተኛ ክርስቶሶች ይነሳሉ ካለ ሐሰተኛ አዳኞች ለማለት ፈልጎ ነው። እና ሐሰተኛ መዳን አለ እንዴ? አለ። ሐሰተኛ መዳን አለ። በዛው በማቴዎስ ወንጌል ላይ ምንድን ያለው? ታላላቅ ምልክቶችንና ድንቆችን ያደርጋሉ አይደለም ያለው ኢየሱስ ክርስቶስ፣ ያሳያሉ ነው ያለው። ማሳየትና ማድረግ ይለያያል። እነ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ ለብዙ ዘመናት ቤተ መቅደስ ደጅ ላይ ቁጭ ብሎ ይለምን የነበረ ከሰዎች ምጽዋት ይለምን የነበረ አንድ ሰው ነበረና እንደ ሌሎቹ ሰዎች ምጽዋት ሲለምን እነ ጴጥሮስ ግን እንደዚህ ነው ያሉት። ትክክለኛ የእግዚአብሔር መልእክተኛ እንደዚህ ነው ያሉት። እኛ ብርም ወርቅም የለንም፣ ያለንን ግን እንሰጥሃለን። ትኩር ብለህ ተመልከት፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉት ያ ሰው ወዲያው ተነሳ፣ ተመላለሰ፣ እየዘለለ ወደ ቤተ መቅደስ ጋር የሚታይ ፈውስ አደረጉ። እውነተኛ አማኝ ወይም እውነተኛ አገልጋዮች አያሳዩም፣ ግን ያደርጋል። አሁን ግን በዚህ በመጨረሻው ዘመን የተነሱ ሐሰተኛ ክርስቶሶች የሚመስል ነገር ነው ሲያሳዩ ነው የምናየው። የሚያሳዩት በምንድን ነው ሲባል ያው ቴሌቪዥን በተለያየ እንዲሆኗል፣ እንዲድኗል፣ እንዲሆነላችሁ
እንዲሆነላችሁ እያሉ ያሳያሉ። ግን ያ ነገር ደግሞ በሰዎች ሕይወት ላይ ሲሆን አናይም። ለዛ ርዕሱ ምንድነው? ቅዱሳን ሌቦች፣ ከነዛ መጠንቀቅ እንዳለብን ርዕሱ ይሄ ነው። ቅዱሳን ሌቦች እነማን ናቸው ሲባል ሐሰተኛ ክርስቶሶች ናቸውና በጣም ህዝቡ መጠንቀቅ እንዳለበት እኔም የገጠመኝ ነገር አለ። በኋላ ሄደን እናነሳለን። እስቲ አንተም ደግሞ በዚህ ዙሪያ አሁን ቅዱሳን ሌቦች ከነሱ ህዝብ እንዴት ነው ማምለጥ የሚችለው? አው እዚህ ጋር እንግዲህ ናቲ የሚሸውዱ ነገሮች አሉ ይኖራሉ። ለምሳሌ አምራቾች አሉ ወይም ነጋዴዎች አሉ። አምራቾች ብዙ ጊዜ አንዱ ትልቁ ፈተና የሚሆንባቸው ነገር ምንድነው? የሆነ ነገር ካመረቱ በኋላ ከሰሩ በኋላ አስመስለው የሚሰሩ ደግሞ ይመጣሉ። ያኔ ብዙ ጊዜ እንሰማለን አይደል? ማስታወቂያ ላይ ተመሳስሎ ከተሰራ ምርት ተጠንቀቁ የሚል ነገር አለ። ተመሳስሎ የተሰራ ምርት ነው እንጂ ያ ነገር ኦሪጂናሉ ራሱ ዋናው አይደለም። ያንን ግን አስመስለው ለመስራት የሆነ ነገር ቀባብተው አስመስለው የሰውን አእምሮ ለመያዝ ለመሸወድ። ለዛ ግን መነሻ ምንድነው? ያ ነገር አስፈላጊ መሆኑን አምነውበታል። ያ ነገር በሰው ዘንድ ተወዳጅ መሆኑን ያውቁ። ስለዚህ አስመስለው ይሰሩታል። አሁን አንተ ናቲን ማንም ሊሆነው አይችልም፣ ግን ናቲን ሊመስል ይችል ይሆናል ማለት ሳይሆን መስሎ ባንተ ስም ምናልባት ሊያጭበረብር የሚችል ይኖራል። ግን ናቲ የሚያደርገውን እያንዳንዱን ነገር ያ ሰው ያደርጋል ወይ ሲባል አያደርግም፣ ያስመስላል። ስለዚህ አሁንም ያው ቀደም ሲል እንዳነሳው ሐሰተኞች አሉ፣ ሐሰተኛ ዳኞች አሉ፣ ሐሰተኛ ክርስቶሶች አሉ ስንል ያንን የሚያደርጉ ሳይሆኑ እንዳልከው የሚያስመስሉ ናቸው። ይሄ ደግሞ ለማጭበርበር ምናልባት አንዱ መንገድ ሆኖ ያገዛቸው ይመስለኛል። ስለዚህ እርሱ ያው ቀደም ሲል እንዳነሳው ቅዱሳን ሌቦች ማለትም ቅዱሳን ናቸው፣ እግዚአብሔርን ያውቁታል ወይም የእግዚአብሔርን ስም ይጠሩታል። ምክንያቱም አንዳንዴ አከራካሪ ስለሆነ እውነት እግዚአብሔርን የሚያውቅ ሰው በእግዚአብሔር ስም ያጭበረብራል ወይ የሚያውቅ ሰው ሲባል ስሙን ማወቅና ምናልባት እግዚአብሔርን ራሱን ማወቅ ባህሪውን መጋራት መካፈል የተለያየ ሊሆን ይችላል። ዞሮ ዞሮ ቅዱሳን ሌቦች ርዕሱ ደስ ይላል። መጀመሪያ ጊዜውንም የሚመስል ነውና አሉ በጣም ቅዱሳን ሌቦችና እንዲሁ መነሳቱ ካልቀረ ደግሞ እነዚህ ሰዎች ምን አይነት ባህሪ ያሳያሉ ሲባል በተለይ ከገንዘብ ጋር ያለው ነገር ይሄ ሁሉ በነገራችን ላይ ለገንዘብ ነው። ቀደም ሲል የነገርኩ ምርት አስመስለው የሚሰሩ ሰዎችም እኮ ለገንዘብ ነው አላማቸው። ይቺን ዓለም የሚቆጣጠረው በዋናነት ገንዘብ ስለሆነ በዚህ ዓለም የሚደረገው ነገር ሌባስ የሚሰርቀው ለምንድን ነው? ለገንዘብ ነው። የሆነ ሰው ቢያዝበረብር የተለያየ ነገርን ዓላማ አድርጎ ተገቢ ያልሆነ ነገር ቢያደርግ ለገንዘብ። በቤተ ክርስቲያን በቅዱሳን ውስጥ ገንዘብ ለማግኘት ተብሎ ተገቢ ያልሆነ ሌብነት ስታይ ደግሞ ይሄ እውነት ለመናገር ያሳዝናል። ሰው መረዳት ባለበት ልክ እየተረዳ ሲመጣ ምናልባት ለውጦች እናመጣ ይሆናል። ካልሆነ ግን ቀላል አይደለም። በጣም ብዙ ሰዎች ሲበዘበዙ፣ ሲሸወዱ፣ ሲበሉ፣ ሲታለሉ እያየን ስለሆነ የሆነ ጊዜ ላይ ከዛሬዋ ባለቤቴ ጋር ከዚህ በፊት ጮኛዬ ከነበረችው አንድ ላይ እየሄድን ትናንት ሳጫውት ነበርና መጣ አንደኛ። ከዛ በኋላ ቆመን ሰላም ናችሁ ባለ ትዳር ናችሁ? አይ አይደለንም፣ ያው መንገድ ላይ ነን የሚል ነገር አነሳን። እኔ ገና ከጅምሩ ነገሩን መጠርጠር ጀምሬያለሁ። ሁኔታውን ያው ምልክትም አላቸው ያው አለባበሱን ተመልካችም ይረዳል ምን አይነት አለባበስ እንዳላቸው ነው። ያ ማለት ግን ያን አለባበስ ስለለበሱ ወይም ያንን የፀጉር ስታይል ስለተከተሉ ሁሉ ደግሞ ትክክል አይደሉም ማለትም አይደለም። ግን ያኛዎቹም ትክክል ያልሆኑትም ይህንን ወይ ስለሚጠቀሙ በብዛትም ስለምናይ ግን መንገድ ላይ ሲመጣ ከአመጣጡ ከሁኔታው ምናምን ተረዳሁኝ። በኋላ ላይ ስሜን ጠየቀ፣ ነገርኩኝ። ሰራተኛ ነህ አለ። አዎ አልኩኝ። ደሞዝ ምን ያህል ነው አለ። እየተናደድኩ መምጣት ጀመርኩ። ደሞዜ ለምንድን ነው ለአንተ? ድንገት መንገድ ላይ አግኝቶ ነው። መንገድ ላይ ነው እንግዲህ። መንገድ ላይ ያገኘ ሰው ሚስት እንኳን ማጠይቀውን ደሞዝ ሲጠይቅ ሊያንበሳቸው ይችላል። ሰው ሲጠይቅ መናገር እሺ ለማንኛውም ገንዘብ አይበረክትልህም አይደል አለ። እንግዲህ እዚህ ጋር አይበረክትልህም አይደል ሲባል የኑሮ ውድነቱ ምናልባት ካልሆነ በስተቀር እግዚአብሔር ይመስገን ይበረክትልኛል። ምክንያቱም እኔ በእግዚአብሔር የማምን በበረከቱ የማምን እስከሆንኩ ድረስ ላይበረክትልኝ አይችልም። ስለዚህ እንደዛ ካልሆነ በስተቀር ይበረክትልኛል። ለማንኛውም እግዚአብሔር በጣም ይባርካችኋል። ልጸልይላችሁ ፈልጋለሁ። በኪስ ስንት ብር ነው ያስከዋል? ይህ እንግዲህ ፈጠራ አይደለም። በኪስ ስንት ብር ነው ያስከው ሲል እንዳጋጣሚ ኬሴ ላይ ወደ 210 ብር ነበረ። 210 ነው ያስኩት ብዬ አወጣው። ልጸልያል ወሰደ፣ ይዞ ጸለየ። በኢየሱስ ስም ይባረክ፣ የበረከት ምንጭ ይፍለቅ፣
ምናምን ብሎ ጸለይ። ከዛ በኋላ በቃ እኔ ጾም ጸሎት ገብቼ ደግሞ ጸልያለሁ ማታ ላይ። ስለዚህ ይሄ 200 ብሩ ለመጸለይ እኔ ጋር ይሁን ብሎ 10 ብሩን መለሰ። መንገድ ላይ ተገናኝቶ መንገድ ላይ አያውቅህም። በጭራሽ 200 ወሰደ። ከዛ 210 ወሰደ፣ 10ሩን ለኔ መለሰ። እንዲያው መሆን ካለበት 10ሩን ለራሱ ሊወስድ አይገባም። እንግዲህ ከዛ ጾም ጸሎት ስለዚህ ከዛ በኋላ ትባረካለህ። እግዚአብሔር ለመባረክ ከፈለገ እኮ 200 በስሌት ከፍ ባለው ሳይሆን በ10ሩም ይባርካል። ገንዘብ ሳይዝ ስሜን ጠርቶም ይባርካል። ሲጀመር ሰው በኋላ ላይ በል አሁን ሳላዋርድ ብሩን መልስና ሂድ ስለው ብሩን መልሶ ነበር። ይሄ ነው እንግዲህ ናቲ የሆነ ያለውና ስለዚህ እንዲህ አይነት ነገሮችን ብዙ ነገሮችን ቤተክርስቲያን አካባቢ ይሄ ሰው መስራት የማይወድ ነው። አላማው እንደዚህ አይነት ነገር እያመጣ ምናልባት እኮ እኔ እንዲው ነገሮችን አይቼ ነው ያልኩት እንጂ ስንት ሰዎችን ይሆን የሸወደው። አንተን አልፎ እኮ እዛ ጋር በቃ ካንተም አሁን 200 ወሰደ። ከሌላውም አለፍ ብሎ እኮ ያያል፣ ፊት ደግሞ ያያል እና በቃ እንትን ብለው ጥበባቸው ጥበብ አይደለም። በቃ በነገራችን ላይ አንዳንዴ እኮ ይሄ አስመስሎ ለመስራት ራሱ የሆነ ጭንቅላት እኮ ያስፈልጋል አይደል? ምርት ላይ አስመስሎ ለመስራት እነዚህ ሰዎች የተካኑ ናቸው፣ ለክፉ ስራቸው የተካኑ ናቸውና ያውቃሉ። ሲያዩ ምናልባት ሊሰጥ ይችላል፣ ምን አይነት ቃል መጠቀም እንዳለባቸው ያውቃሉና ግን ይጸልይ ይሆን ወስዶ ከሰው ወስዷልና ወስዶ ይጸልይ ይሆን? ይሄ ሰው ምን ይጸልያል? ይበላበታል ወይ ፈልገውን ነገር ያደርጋል እንጂ ከዛ ከአንተ ለመውሰድ እኮ ነው ጸልያለሁ። የመውሰጃ መንገድ ነው። እና አሁን አንተ እንደዛ እንዳልከው አንድ ጓደኛዬ በጣም የረጅም ጓደኛዬ ነበረና በጣም እነዚህ ቅዱሳን ሌቦችን በጣም ይከታተላል። ለነሱ በቃ የማያደርገው ነገር የለም እና ቢያንስ እስከ 10 ዓመት ይሆናል በንግድ ስራ ነው የሚተዳደረው። እሱም እነሱን ይፈልጋል፣ እነሱም ደግሞ በምን የሚያውቁን እንጃ። ያው እሱ ጋር ብዙ ግንኙነት ነበራቸውና ብዙ ጊዜ ይነግረኛል ያጋጠመውን ነገር። እንዲህ እኮ ተባልኩ ግን እስካሁን ድረስ የለም። የመጨረሻ እኔ እንዲህ ብዬ ተናገሩ ለአንተ እነሱ እስከዛሬ ድረስ እንዲህ ይሆናል ብለው የተናገሩበትን ዓመት ታስታውሳለህ? በጣም ረጅም ከ10 ዓመት በላይ። እሺ ለነሱ ያወጣኸውን ገንዘብ ታውቃለህ? 200 300 ሺህ ብር ይደርሳል። እሺ ይሄንን አውጥተህ የሆነልህ ነገር አለ? አንድ እነሱ ከተናገሩት ነገር አንድ የሆነልህ ነገር አለ? የሆነልኝ ነገር ያን 10 ዓመትና ከዛ በላይ እና የሚጠይቁት ብር ደግሞ ነጋዴም ስለሆነ ብር ስላለው በቃ ሲጠይቁት ተስፋ ነው የሚሰጡ። ነጭ መኪና በ2 ወር ውስጥ የሆነ ነጭ መኪና ይላል። እሱ ደግሞ እየሰራ ያለው ለተሻለ ነገር ስለሆነ አእምሮውን አውቋል፣ ፍላጎቱን አውቋል። ከዛ ይሰጣቸዋል። ሳናችሁ እናንተ በቃ እኛን ለማገልገል አይደለም የተቀባችሁት እያለ የሆነ ነገር እየሰጠ ከሚስቱም እየደበቀ ይሰጣል። ከዛ ይሄንን ተናገሩ እና ልክ ይሄንን ስናገር ነቃ ሰውዬው። እንደገና እስቲ ስንት ነው እስቲ ስልክ ቁጥር የነሱ አሁን አንተ ቁጥራቸውን ይስጥራልኝ። ከ100 በላይ ይሆን ቋሚነት እሱ ጋር መጥተው የሚጸልዩለት ተቀላቢሽ ነበር። ከዛ ይህንን ስናገር አይኑ በራና አንድ የሆነልኝ ነገር የለም ይሄው በአንተ ፊት ደልታለሁ ብሎ በፊቴ እንዳለ ደለ። ከዛ በኋላ መጽሐፍ ቅዱስ ሲናገር እንደዚህ ነው፣ ትጉና ኢየሱስ ክርስቶስ ትጉና ጸልዩ ነው ያለ። ግን የአሁን ዘመን በቃ ለጸሎት ጊዜ ስለሌለው ጠዋት ይወጣል፣ ማታ ነው የሚገባው። ለምሳም ለራሱም ጊዜ ስለሌለው ትጉና ጸልዩ የሚለውን ገልብጦት ትጉና አጸልዩ በሚለው ቀርብቶት ጠቅቶ ያጸልያል። ገንዘብ እየሰጠ ያጸልያል። የሆነች ነገር የተያዘችብኝ ነገር አለች፣ እሷን ለማስለቀቅ እስቲ የሆነ እቁብ እየጣለ ነው። መድረሱ አይቀርም እኮ ግን እቁብ እንዲደርሰኝ ጸልይ፣ እንድትወጣል አስለቀቀልኝ፣ እስቲ አየሩን ምናምን። በቃ እቁብ ዕጣ ነው፣ እድር ነው። ዝም ብለህ መጣል ነው ያለብህ ስራ። እግዚአብሔር ጤንነትን እንዲሰጥ መጸለይ። ከዛ በኋላ ጣል። አንድ ቀን ይደርሳል። የጣልከው ያንተ ነው፣ የትም አይሄድም። ግን እነሱ ምን ይላሉ? ቀላውጣ በዚህ አንድ ሁለት ሳይቆይ ብዙ ጊዜ እኮ ደፍረው እንዲው ጊዜውን ላይጠሩ ይችላሉ። በነገራችን ላይ በዚህ ቀን የሚሉ ከሆነ በዛ ቀን ላይሆን ይችላል። እኔ ስራ ከመጀመሪ በፊት በ15 ቀን ውስጥ የሚከፈትልህ የስራ በር አለ ብሎኛል አንደኛ።
ከ2 ከ3 ወር በላይ ግን ቆይቶ እሱ ባለበት አንግልም ሳይሆን በሌላ አንግል ነበረ የስራ በር የተከፈተልኝ። እንዲህ ቀኑን ቆጥረው እንትን ሲሉ ስለማይሆን አንዳንድ ጊዜ የሚገመቱ ነገሮች አሉ። በነገራችን ላይ አስልተው ሰው ግን በዛ ሰዓት ላይ በአእምሮ እንደ ባለ አእምሮ ይሄ እንዴት ነው አይልም። አንድ አገልጋይ ሲናገር ደስ ያለኝ ምንድን ነው ይመጡና አለ መኪና ላለው ሰው 2ኛ መኪና ትገዛለህ ይላል እግዚአብሔር ይላል። ለምን የመጀመሪያ አንድ መኪና ያለው ሰው እኮ 2ኛ እንደሚገዛ ትንቢት አያስፈልገውም ሲል ነበረ። አንድ ካለው 2ኛ 3ኛ እያለ እስቲ ይምጡና በጣም ተቸግሮ ላለው ትገዛለህ ብለው ይንገሩ። ስለዚህ ይሄ ደመናን አይቶ ይዘንባል እንደማለት የሆነ ነገር ማለት ከገንዘብ ጋር ካላቸው ነገር የተነሳ ነው። ቅድም የነገርከኝ ታሪክ ላይ እንግዲህ እኮ በረከቱን ትባረካለህ እያሉ የእሱን በረከት ሲበሉ ነበር ማለት ነው። ጥሬውን ነው እነሱ የሚያወጡት። ጥሬ እነሱ ቃል ነው የሚያወጡት። እንዲህ ትሆናለህ፣ እንዲህ ይሆንልሃል ይሉና እንዲህ ይገባልሃል ይላል። እነሱ ቃል ነው የሚያወጡት። አንተን ግን ብር አውጣ ነው የሚሉት እና ቃል በብር ቃላቸው ተለውጦ እኮ ቢሰራ ጥሩ ነበር። ስለዚህ ተግቶ መስራት። እግዚአብሔር እኮ ሳትለምኑ የሚያውቅ ብትለምኑ ድንጋይ ይሰጣል። አባታችን ድንጋይ እግዚአብሔር ያሁን በጣም በውድ ዋጋ የተገዛ ልጆች የሆነ አዚም ድንዛዜ ህዝቡ ላይ የተረጨ ነገር ያለ ይመስላል። ይህንን የምንናገረው እንግዲህ እነዚህ ከቅዱሳን ሌቦች ህዝቡ መጠንቀቅ እንዳለበት። አንዴ እኔን ምን አለኝ፣ እኔ ውጭ ሀገር ለመሄድ ልቤ አይፈልግ፣ እዚህ ሰርቼ እለወጣለሁ የሚል እምነት ነው ያለኝ። ለምን በቃ የራሴ እምነት ነው። እግዚአብሔር እዚህ እንደሚባርከኝ አምናለሁ። ፍላጎቴም አይደለም ውጭ ሀገር መሄድ እና በህዝብ ፊት አቆመኝ። የዛሬ 10 ዓመት 8 ምናምን አካባቢ ሐዋሳ እያለሁ ማለት አቆመኝ። በጉባኤ ፊት አቆመኝ። አንተ ሰው ሀገር ስትሄድ ታሳየኛል፣ አመት ሳይሞላው ወደ ውጭ ሀገር ትወጣለህ ከሆነ ጌታ ካለ አይቀርም። እንግዲህ ትክክል፣ እግዚአብሔር እኮ ካለ አይቀርም። ከዛ ወደ ውጭ ሀገር ትወጣለህ ብሎ ነው ትንቢት ያመጣው። እኔ ግን ወደ ውጭ ሳይሆን የወጣው ወደ ሶዶ ነው እና ዛሬ ላይ ይኸው ሶዶ ላይ ወላይታ ሶዶ ደስ የሚል ስራ እየሰራው የምወደውን ስራ እየሰራው እግዚአብሔር ባርኮኝ አለው። ስለዚህ ባቸውን መሻት እነሱ የሚፈልጉትን እኮ ነው ለአንተ የሚነግሩ። የእሱን ፍላጎት ሊሆን ይችላል በሚል ነው የሚናገሩ። ስለዚህ ፕሮግራም የምትከታተሉ ርዕሱ ምንድን ነው የሚለው? ከቅዱሳን ሌቦች እንጠበቅ ነው የሚለው። ስለዚህ እነዚህ በጌታ ስም ከሚሰርቁ እንጠንቀቅ ያለን እያነሳን ያለ ነው። ስለዚህ መንቃት አለብን። በዚህ በመጨረሻው ዘመን እግዚአብሔር ጋር ከእውነተኛው አዳኝ ጋር ከኢየሱስ ክርስቶስ ጋር መጣበቅ የምንፈልገው ያስፈልገን ነገር ካለ ለሱ እንንገረው። አባ ብለን የምንጮህበትን የምንጠራበትን የልጅነትን ስልጣን የሰጠን እግዚአብሔር አለ፣ ይሰማናል። ስለዚህ ዋጋ ከፍለን ተግተን አናጸልይ፣ ተግተን እንጸልይ። እግዚአብሔር ይሰማናል። ከቅዱሳን ሌቦች እንጠበቅ ነው። ዘጋ እንግዲህ ናቲ፣ እነዚህ ሰዎች አንዳንድ ጊዜ ቆም ብለን በማየት የሚሆኑትን ነገር በደንብ ብናጤን መንቃት እንችል ነበር። ቆም ብለን አንዳንዴ መንፈሳዊ ነገሮች ሲሆኑ ፍርሃት አለ በውስጣችን። ፍርሃት ስለ ትክክለኛ ያልሆነ ፍርሃት፣ መንፈሳዊ ነገር የማንጠይቀው ጉዳይ፣ እንዴት፣ ለምን፣ መጽሐፍ ቅዱሳዊ ነው ወይ፣ የእግዚአብሔር ዓላማ እንደዚህ ነው ወይ የሚለውን መጠየቅ አስፈላጊ ነው ለአንድ ሰው። መንፈሳዊ ሆንን ማለት አእምሮን አሽቀንጥረን እንጥላለን ማለት አይደለም። ስለዚህ ትጠይቃለህ፣ ለምን፣ እንዴት፣ ይሄ ነገር መጽሐፍ ቅዱሳዊ ነው ወይ? ከዛ በኋላ ባህሪያትን ታያለህ። እነሱ የሚያደርጓቸውን ባህሪያት በምታይበት ሰዓት ከዛ ተነስተ መረዳት የምትችለው ነገር አለ። እነዚህ ሰዎች አብዝተው ስለምንድን ነው የሚናገሩት? አንድ ሰው በልቡ ያለውን ነገር አብዝተው ይናገረዋል። እንግዲህ ስለዚህ ስለ መዳናችን ነው አብዝተው የሚናገሩት። ተግተን እንድንጸልይ ነው አብዝተው የሚናገሩት። መጽሐፍ ቅዱስ እንድናነብ ነው አብዝተው የሚናገሩት። ስለምንድን ነው የሚናገሩት ሲባል ትኩረታቸው ገንዘብ ላይ፣ ትኩረታቸው ቁስ ላይ መሆኑን በማየት ብቻ ፍላጎታቸው ሲጀመር ምንድን ነው የሚለውን ማየት እንችላለን። እና ታላቁ የወንጌል አገልጋይ ቢሊ ግራም አንድ አባባል አለው፣ ይጠይቃል። ብዙ ጊዜ ጓደኛ ማን እንደሆነ ንገረኝና ስላንተ ማንነት እነግራለሁ እንደሚባለው ስለ ገንዘብ ያለህን አቋም ንገረኝና ስለ እግዚአብሔር ያለህን አቋም እነግርሃለሁ ይላል። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ገንዘብ መውደድ ሲባል ጤናማ ያልሆነ ተገቢ ባልሆነ መንገድ እጅግ በበዛ ስግብግብነት
ያለ መውደድ። እነዛ ሰዎች አብዝተው ከሚያወሩት ነገር ስለዚህ ፍላጎታቸው ምንድን ነው ከተባለ አንተን የሚጸልዩልህ ለገንዘብ እንደሆነ ትረዳለህ። የሚጸልዩልህ ለገንዘብ እንደሆነ፣ ዝማሬ ሲያዘጋጁ ለገንዘብ፣ ኮንፈረንስ ሲያዘጋጁ ለገንዘብ እንደሆነ፣ ለኮንፈረንስ የሚመርጡት ቦታ ራሱ ገንዘብ ይገኛል ብለው የሚያስቡበት ቦታ እንደሆነ ትረዳለህ። እኔ አንድ ሰሞን አንድ ጽሑፍ ስመለከት ነበረና ለምንድን ነው እንዲያው ወቅቶች አሉና ይሄ በተለይ ቡና የሚደርስበት ወቅት የሆነ ምርት የሚደርስበት ወቅት ላይ እነዚህ ሰዎች እንዲህ አይነት ፕሮግራሞችን ብዙ ጊዜ ግን ቆም ብለን ስለማንመረምር እንሸወዳለን በቀላል። እሱ አለ። ስለ ገስት ሃውስ ምን ታስባለህ? ስለ ገስት ሃውስ አገልግሎት እንደዚህ ነው የሚሉት እነሱ ማስታወቂያ ሲሰሩ። ቤተክርስቲያን አላቸው፣ ህዝብ ይሰበሰባል። ህዝብን ካገለገሉ በኋላ ግን የገስት ሃውስ አገልግሎት በልዩነት ነው የሚያገለግለው። በልዩነት ስል በጣም ብዙ ገንዘብ ነው የሚከፈለው። አንድ በአንድ እጅ በመጫን እንጸልያለን። ርዕስ ይሰጡታል። እሱ የመሄድ ይላሉ። ጥርመሳ ምናምን ደግሞ ፋይናንሻል የሆኑ ነገሮችን ማስለቀቅ ክስሩ ምናምን ይላሉ እና ደስ የሚሉ ርዕሶችን ይሰጡና ግን አንድ በአንድ እጅ በመጫን እንጸልያለን ይላል። ይሄ የገስት ሃውስ አገልግሎት በጣም ብዙ ብር ከፍለ ነው የሚጸለይልህ። ትገባ አንድ በአንድ እንጸልያለን ብለው በነፃ ቢጸልዩልህ ምንም አይደለም። ግን የነሱ ዋና ዓላማ ያው የተለያየ ወጪዎች ስላሉ የሚሉት ገንዘብ የማግኛ መንገዶቻቸው አንዱ የቴሌቪዥን ክፍያ አለ ይላሉ፣ የቤት ኪራይ ምናምን ይላሉ። ስለዚህ አንድ በአንድ የሚጸልዩት ከዛ የሚገኘው ገቢ ለዚህ ይሆናል ምናምን ብለው ነው። ደግሞ ለወንጌል አገልግሎት ይውላል ብለው እዛ ቦታ ላይ ዘይት ይሸጣል። ዘይት ብሉይ ኪዳን ላይ እኮ በዘይት ይጸለይ ነበር፣ ከበሽታ ያድን ቅዱሳዊ ነው። ግን ተሽጦ አይደለም። እንደውም እኮ ከእናንተ አንዱ ቢታመም የቤተ ክርስቲያን ሽማግሌዎችን ቤቱ ጠርቶ ዘይት በመቀባት ይጸልይ። ዘይት እንደሚፈወስ እናምናለን። ግን ተገዝቶ አይደለም ያድነው፣ ወስደው ቀብተው ነው የሚጸልዩት። የገስት ሃውስ አገልግሎት በጣም ብዙ ብር ተከፍሎ፣ ብር ካልከፈልክ ደግሞ ወደዛ መግባት አትችልም። ቅድሚያ ብር አስገብተ ከዛ በኋላ ሪሲት አሳይተ ምናምን ቆርጠ ነው የምትገባው። በኋላ ከገባ በኋላ አንተ ትድናለህ ወይም የምትፈልገውን ነገር ታገኛለህ ሲባል በወሰዱት ልክ ሁሉ አይጸልዩልህ። አንድ ላይ ነው የሚጸልዩት። አንድ በአንድ መጫን ይላሉ እንጂ አንድ ላይ ነው። ሄጄ አላውቅም፣ ግን ያው ሰዎች ሲናገሩ እውነተኛ ጥሪ ካላቸው በነፃ የተቀበላችሁትን በነፃ ስጡ ነው የሚለው መጽሐፍ። ይሄ አገልግሎት በገንዘብ ፈውስን በገንዘብ ጸጋን በገንዘብ መለወጥ ብዬ ነው ማምነው። አዎ እንግዲህ እዛ ጋር የሐዋርያትንም የክርስቶስንም አገልግሎት እኮ ወደኋላ ሄደን መመልከት ነው። መቼስ ከመጽሐፍ ቅዱስ በላይ ምንድን ነው ሊገዛን የሚችለው? መጽሐፍ ቅዱስ ላይ ያልተጻፈ ነገር የሌለ ነገር ከየት አምጥተን ነው ምሳሌውን የሚለውን መመልከት ነው። ለምሳሌ ሐዋርያት ክርስቶስም ለአገልግሎት ሲንቀሳቀሱ ለታመመ ሰው ይጸልዩ ነበር ሲንቀሳቀሱ። ወይ ደግሞ ሰዎች ወደ ቤተ ክርስቲያን መጥተው የእግዚአብሔር ቃል የሚነገርበት ቦታ፣ እግዚአብሔር የሚመለክበት የጸሎት ቦታ መጥተው እዛ ጋር ወይ ይጸለይላቸዋል። ቀደም ሲል እንዳልከው አባቶች የታመመ ሲኖር ሄደው ይጸልዩለታል። ሄደው ከዛ ባሻገር አልጋ ገንዘብ ከፍለ፣ የምግብ ገንዘብ ከፍለ የምትጸልይበት ከየት የመጣ ነው? መሰረቱ ምንድን ነው? ከዚህ ቆም ብለን ስናስብ ዓላማው ምንድን ነው? እውነት ክርስቶስ ቢኖር፣ እውነት ጳውሎስ ቢኖር ገስት ሃውስ በዚህ ዘመን ያዘጋጃሉ ወይ? ካዘጋጁስ ቤተ ክርስቲያን ነው እኮ ሊሆን የሚችለው። አለቀ። የምትጸልይበት ቤተ ክርስቲያን ነው ሊሆን የሚችለው። ይሄ እኮ በአጭሩ ቃሉን ቀየርን እንጂ ወደ ሆቴል ኑ እጸልይላችኋለሁ፣ ወደ ሆቴል ስትሄድ ግን የአገልግሎት ትከፍላለህ ማለት ነው። ስለዚህ ሆቴል ላይ የሚጸለይበት አይደለም። እግዚአብሔር የትም ልንጸልየው የምንችለው አምላክ ነው የምንል ከሆነ ደግሞ ገንዘብ ላይ ቤዝድ መሆን የለበት። በነፃ የተቀበልነው በነፃ እንሰጣለን። እግዚአብሔር በእኔ ውስጥ ሰዎች ይፈወሱ ዘንድ፣ ሰዎች ይድኑ ዘንድ፣ ሰዎች ትንቢትን ይሰሙ ዘንድ በውስጤ ጸጋ ካኖረ ያንን በነፃ ነው የምሰጠው። ከገንዘብ ጋር ንክኪ ሊኖረው አይገባም። ወንጌል እኔ ስናገር ወንጌል የሚናገር ሰው የራሱ ደሞዝ ሊኖረው ይገባል። አሁን እሱን ህጋዊ በሆነ መንገድ ደግሞ በቤተ ክርስቲያን ላይ ስታደርግ ምዕመኑ በራሱ እኛን እያገለገለ ነው። እሱ የእሱ ስራ ማገልገል ብቻ ነው። ስለዚህ የቤቱን እኛ እንቻል፣ የቀለቡን እኛ እንቻል ብለው ቅዱሳን የወንጌል ማህበርተኛ በመሆን ያንን ያገለግላሉ፣ ያደርጋሉ እንጂ መጽሐፍ ቅዱሳዊ መሰረት የለውም ነው። በቃ ሲነሳ መጽሐፍ ቅዱሳዊ መሰረት የለውም። በአእምሮ ስታስብም ምን ማለት ነው ጥያቄ የሚያስነሳ ነውና እዛም ጋራ ቆም ብለን እንግዲህ ብናይ ጥሩ ነው። ምናልባት በዚህ አጋጣሚ ተመልካቾች ደግሞ የሚቃረን ሀሳብ ካላቸው
እኔ በዚህ ጉዳይ ላይ የሚቃረን ሀሳብ አለኝ። ሀሳቤን እሰጣለሁ የሚሉ ከሆነ ቀደም ሲልም እንዳወራነው ክፍት ነው አይደለ መድረኩ። ስለዚህ ሀሳብ መስጠት ይቻላል። የኛ አቋም ግን ይሄ ነው። ስለ እንግዶች ማረፍ ለገስት ሃውስ አገልግሎት ምን ትላለህ ባልከኝ፣ መጽሐፍ ቅዱስ ላይ ቤተሳይዳ የምትባል ወጎች መመላለሻ መጥመቂያ ነበርና እዛ ጋር በሽተኞች፣ አንካሶች፣ እውሮች፣ የተለያየ ልዩ ልዩ በሽታ ያለባቸው ሰዎች የሚሰበሰቡበት ማረፊያ ነበረ። እዛ ጋር ደግሞ ውሃ አለች፣ የምትፈውስ ውሃ። ካፍለው አይደለም። እዛ ጋር ለብዙ ዘመን ሰው የለኝም ያለ ሰው ነበረ፣ ግን እየበላ እየጠጣ ነው የቆየው። አገልግሎቱ በራሱ አሁን የቤተክርስቲያን ትልቁ አገልግሎት በጭንቀት በተለያየ ጭንቀት ያለበት ሰው መጥቶ ነፃ የሚወጣበት ቦታ ነው። ቤተክርስቲያን ነፃ የሚወጣበት ሳይከፍል ካለበት ጭንቀት ነፃ የሚወጣ ከታመመበት ተፈውሶ ያዘነ ተደስቶ የሚሄድበት። ገንዘብ ካለ ግን ጭንቀት አይቀርም፣ ትጨነቃለህ። ካወጣ ከተፈወስክ በኋላም ልትጨነቅ ትችላለህ። አሁን ቀጣይ ላይ ምን ላድርግ የሚለው ነገር ይመጣል። ስለዚህ ይህ ቤተክርስቲያን አገልጋዩ የእግዚአብሔርን ሐሳብ የሚያገለግል ከሆነ በጣም ጸሎት ማድረግ ያለበት ህዝቡ ካለበት ጭንቀት ነፃ የሚወጣበትን መንገድ ነው። አርፎ የሚሄድበትን መንገድ ነው ማሳየት ያለበት እንጂ የመጣውን ህዝብ በምን አይነት መንገድ ኪሱ ገንዘብን እንዴት አድርጌ መውሰድ። ልክ ህዝብ ካልወጣ ጉባኤው ካልሞላ ራሱ ወደ መድረክ እኮ አይወጡም። 3 ሰው 4 ሰው ምናምን እያለ ለምን ዋና ታርጌታቸው ገንዘብ ስለው አያዋጣም። 3 ሰው 4 ሰው ላይ እነሱ ቢመጡ ቢያገለግሉ አያዋጣም። ለዛ ቲሞና ድረስ ህዝብ ሞላ ተብሎ እዚህ ሲነገራቸው ነው ከዛ የሚመጡ። ልክ ሊመጡ አካባቢ ከዛ በኋላ ልክ እነሱ ሊመጡ ሲል ወዲያው አምልኮ ይቆምና ጸሎት ይጀምራል። ሁላችሁም አይናችሁን ጨፍኑ ይባላል። አይን ሁሉም ሰው እንዲህ ሲጨፍን ነው። ሲገቡ አይታዩም፣ ሲወጡ አይታዩም። ትክክል። ወይ ደግሞ የሚያጅባቸው ይኖራል እና ሲሄዱ በነገራችን ላይ ይሄ የአጃቢነት ጉዳይ በራሱ ፈውስን አሁን ተጨንቆ ከመጣ ሰው እንዴት አድርጌ ታሞ የመጣ ሰው አንድ በአንድ እጅ በመጫን እንጸልያለን ብለው ከዛ ሰው ብለው እንኳን እንደዚህ አድርግ ብለው ወደዛ የሚያደርጉት ነገር የለም። በጣም ተጨንቆ የመጡትን ወደዛ አስጨንቀው ነው የሚልኩት። ታሞ የመጡትን እንደገና እንደውም ወደዛ ሌላ በሽታ። በዛ ላይ ምን ያህል ጨካኝ እንደሆኑ ለመንጋ የማይራሩ ለህዝብ የማይራሩ ትባረካለህ ለሚሉት ገንዘባቸው ለሆነ ህዝብ የማይራሩ መሆናቸውን ደግሞ የምታየው በህመም የሚነግዱ ነጋዴዎች ናቸው። በሰው በሽታ በሰው ችግር የሚነግዱ ናቸው። አንዲት እናት ልጇ በጠና የታመመ ከሆነ ለልጅ እንግዲህ እናት የሚኖራትን ቦታ እናውቃለን። ለልጇ በጣም በምትንሰፈሰፍ እናት ዘንድ አንተ ልጅሽ ይፈወሳል ይድናል የምትል ከሆነ ምንም ለማድረግ ዝግጁ ነች። ምንም ለማድረግ የልጅ ጉዳይ ስለሆነባት ማለት ነው። ይህንን ደካማ ጎን አለመቻሏን አይተው ግን እነሱ በሷ ገንዘብ የሚሰሩ በሷ ህመም በሷ ችግር የሚያተርፉ ጨካኞች መሆናቸውን ደግሞ ትመለከታለህ። ስለዚህ ልጅሽ ይድናል፣ ልጅሽ ይፈወሳል፣ የልጅሽን ፎቶ ይዘሽ ነይ ገስት ሃውስ ግቢ በሚሉበት ሰዓት ይህች እናት ከልጇ መዳም እንግዲህ የሚበልጥባት ነገር እኮ። ስለዚህ ያንን ነገር ይዛ ትመጣለች። ይህንን ለማድረግ እኮ በጣም ጨካኝ መሆን አለበት። እውነት ለመናገር በሰው ህመም አንተ ለማትረፍ እነዚህ ሰዎች ህንፃ የሚገነቡት በእነሱ ችግር ላይ ነው፣ በእነሱ ህመም ላይ ነው። እነዚህ ሰዎች መኪና የሚቀያይሩት መኪና የሚነዱት በምስኪን እናት ላይ በመሄድ ነው። ይህንን ነው የሚያደርጉትና ጭካኔያቸው በዚህም በሌላ መንገድም ትመለከታለህ። ከዛ ባለፈ እነሱ በሰው መሃል አይደለም ይኖሩ፣ የዚህን ሰው ችግር አያውቁትም። ይህ ሰው ቢቻል እንዲሁ ቤተክርስቲያን ባቀረበችለት ገንዘብ የሚያገኝበትን ሁኔታ። አንደኛ ቤተክርስቲያን እኮ በጎ አድራጎት የምትሰራም ናት አይደለ? የተቸገሩ የሚረዱባትም ናት። እነሱ ግን ራሳቸው እየተረዱ ነውና ይሄ በራሱ ምን ያህል ጨካኝ እንደሆኑ ደግሞ ማሳያ ነው። መጽሐፍ ቅዱስ እኮ አሁን አንተ ስለ ጨካኝ ብለህ ስታወራ ለመንጋው የማይራሩ ካኞች ይላል፣ ተኩላዎች ይላል። ተኩላ አንደኛ የተኩላ መንፈስ ነው ያለበት። ተኩላ ምንድን ነው ስራው ብለን ስናይ ተኩላ በግ የሚመስል በግን ይመስላል። በበግ መሃል ተደብቆ ይገባና የበጎችን ደም የሚመጥን የተኩላ ባህሪ። ለዛ ነው እነሱን መስሎ በመምጣት እና ልክ የዛ የተኩላ ባህሪ
መስሎ ገብቶ ሳያውቁ በግ ነው ብለው ከጎን ያለው በግ ነው ይላል፣ እሱ ግን እዚህ ጋር ያለውን እየገደለ ነው። ጨካኞች ይላል፣ ለመንጋው የማይራሩ ይላል እና ርኅራሄ አይታይባቸው። እኚህ ደግሞ ምንን ነው የሚመጡት ሲባል የሰውን ገንዘብ ነው ኪስ ነው የሚመጡት። አንድ ጊዜ እኔ በአጋጣሚ አንድ ነብይ ነኝ ባይ ቸርች ገባሁ። በኋላ ቁጭ ብዬ ነበርና ለመጀመሪያ ጊዜ ነው እዛ ስገባ የገንዘብ አወሳሰዳቸውን ሳይ በጣም ነው የገረመኝ። ጥበባቸው ጥበብ አይደለም እና እስቲ መጀመሪያ ለዚህ አገልግሎት ይላሉ፣ ጅምላ ይጠራሉ፣ ሰው ይሰጣል። እሺ እስቲ አንዳንድ ሺህ ይላል፣ ሰው ይወጣል። በቃ ከዛ አንዳንድ ሺህ ሚሊዮን ከወሰዱ በኋላ ከዛ እሺ አምስት ይላል፣ አምስት ይመጣል። እሺ 300 ይላል፣ እሺ 100 ይላል፣ እሺ 50 ይላል። 50 ላይ ቢያቆም አሪፍ ነው። ከዛ በኋላ ደግሞ በመደዳ ከወሰደ ሰው ደግሞ ብሎ ነው የሚሰራው እና በራሱ ቤተክርስቲያን እኮ እንደዚህ አይሰጥም። በየገጠሩ የሆነ ቤት ውስጥ ያለ የሆነ መድኃኒት አለ መሰለኝ አዳራሽ ውስጥ የሆነ አፍዝ አደንግዝ ሳይኖር አይቀርም። ልክ እዛ ስትሄድ ከዛ ስትወጣ ነው የምትነቃው። እንዴ አንዳንዱ እኮ ቤቴን ይላል ፈርማለሁ ይላል፣ ቤቴን እሰጣለሁ ይላል፣ እንዲህ ይሄን ያህል ምናምን ይላል። ከዛ እዛ ቦታ ላይ ሞሞቀታ ነው ሲወጣ እንዴ እውነት ነው እንዴ ይላል። ከዛ እነሱ ደግሞ ያንን ነገር አንተን አዋክበው ነው የሚያስፈርሙክ ወደ ራሳቸው ላይ ማይራሩ ናቸው፣ ተኩላዎች ናቸው፣ የሰውን ገንዘብ የሚመጡ። ስለዚህ ከቅዱሳን ሌቦች ህዝቡ መጠንቀቅ አለበት። በእውነት በዚህ ዘመን እግዚአብሔር የሚሰማ አምላክ ነው። የምንፈልገውን ሳይሆን የሚያስፈልገንን የሚያውቅ ከዛ በኋላ የሚሰጠን የሚሰማ አምላክ ነው ያለንና በእውነት ወደሱ ብንቀርብ ይሻላል። በዚህ አይነት ሌቦች ቅዱሳን ሌቦች የተበላችሁ ሰዎች ካላችሁ እኔም እንደዚህ አጋጥሞኛል የምትሉት ካለ መታችሁ በዚህ ሚዲያ ለሰዎች የማንቂያ ንግግር እንድታደርጉ እንጋብዛችኋለን። ሌላ ሀሳብ ካለ በዚህ እንግዲህ ማጠቃለያ ላይ ብንጠነቀቅ ማለት ትሄዳለህ፣ ትጥሳለህ፣ ትባረካለህ፣ ታገኛለህ፣ ትገዛለህ የተባሉ ሰዎች እስቲ ምንድን ነው ይሄንን ተብያለሁ። ብዙ ጊዜ ግን ምን አተረፍኩ? አንዳንድ ጊዜ የሚለው ግለሰብ ምድራዊ የሚባለውን ህይወት በተሻለ ስለሚኖር በሱ መነጽር ያዩና እሱ እንዲህ ስለሆነ አይደለ መሪ ብዙ ጊዜ የምንለውን እናያለን አይደለ። ስለዚህ መሪው ተባርኳል ብሎ ወስዷል በቁሳዊ ነገር ማለት። ስለዚህ እሱ ካለ መቼስ እኔም ጋር መሆኑ አይቀርም ብለው ያስባሉና ቢቻል ቆም ብለን ብናስብ ትሄዳላችሁ የተባልን የት ሄድን? ትጠረምሳላችሁ የተባልን ምንድን ነው የጠረመስነው? ካልተባለ የተለየ ምን ህይወት ኖር? ይሄንን በተለይ እናስብ። የሄድን ገንዘብ እዛ ጋር የምናወጣ ትባርካለህ እንዲህ ትላለህ ምናምን የምንል ሰዎች ካልተባለው ምን የተለየ ነገር አገኘ? ባዶ ተስፋ በነገራችን ላይ እያስጨበጡ ያሉት ይሄ አነቃቂ ንግግር አንዳንድ ጊዜ ያነቃቃና በሰዓቱ ምትበር ይመስላል። ስለዚህ ያንን ሰምተው እየመጡ የሆነ ክትባት ነው ግን ምንድን ነው ያገኘሁት የሚለውን ቢያስቡ ጥሩ ነውና እኔ እንደው ለመጨረሻ ላይ አንድ አጭር ግጥም አለችኝና ከዚህ ጋር በተገናኘ ከሰማይ የምትመጣ መኪና ይላል። መኪና ለመግዛት ምኞት አይሎብኝ ሰርቼ መግዛት ግን ድካም ሲሆንብኝ አላውጣ የሚሉ ወገኖች ገጠሙኝ። እያወጭኩኝ ልዝቅ በጌታ አመንኩኝ። ላመነ ይቻላል አምንሃለሁ ብዬ እያወጭኩኝ ስኖር ቢሰማም ጌታዬ ካልሰሩ መብላትን አልፈቀደምና ጎመም አላገኘው እንኳንስ መኪና ይላል። ዘፍጥረት ላይ አዳምን ምንድን ነው ያለው? ጥረህ ግረህ ብላ ነው ያለው። እንደገና ደግሞ በጥረት ውስጥ ደግሞ እንደገና እንደዚህ ያለ ስራ የእጅህን ፍሬ እባርካለሁ ማለት ያለው እሱ ነው። እንደገና ደግሞ ስራ ስትሰራ ደግሞ እባርካለሁ ያለው እሱ ነው። ስለዚህ በዚህ መንፈስ ብንንቀሳቀስ መልካም ነው። የዛሬ የቆይታችንን በዚህ እንጨርሳለን። በሌላ ርዕስ ደግሞ ተመልሰን እስክንመጣ ድረስ የዛሬው ርዕስ ምንድነው? ቅዱሳን ሌቦች እንጠንቀቅ የሚል ነው። ስለዚህ ይህንን ተመልክታችሁ እናንተም አስተያየት መስጠት ትችላላችሁ። ወደኛ መጣችሁም ሐሳባችሁን ማጋራት እንድታጋሩ ክፍት ነው። ለነበረን ቆይታ ከልብ
እናመሰግናለን። በዚህ ቆይታ ውስጥ ብዙ ነገር እንደተማራችሁ እናስባለን። በያላችሁበት ቦታ የእግዚአብሔር ሰላም ለእናንተ ይሁን። ተባረኩ።